ማመን ተስኗቸውም ተስተውሏል። አንዳንድ ኬንያውያን አትሌቶች በቁጭትና በብስጭት ሲተክዙም ተመልክተናል። ለመሆኑ በዚህ የሩጫ መሃል የተከሰተው ነገር ምንድነው? አስገራሚ ትዕይንት በታዩበትና በየመሃሉ በርካታ ድራማዊ ኮነቶችን ባስተናገደው በዚህ የሆንግ ኮንግ የማራቶን ውድድር ብዙ እንድትመለከቱት በድጋሚ እንጋብዛችኋለን። ከናንተ የሚጠበቀው ቪዲዮውን ላይክ አድርጎ መጀመር ብቻ ነው። ሼር፣ ኮሜንት፣ ሰብስክራይብ በማድረግ ወዳጅነታችሁን አጠናክሩ። አብራችሁን እስከ መጨረሻ ስለምትዘልቁ ደስ ይለናል። መልካም ቆይታ። መላኩ በላቸው አዳክመው ታክቲካዊ ቆረጣ ለማድረግ ተደጋጋሚ ጥረትም አድርጓል። ነገር ግን አልተሳካላቸውም። የኋላ ግን ራሱ ኢትዮጵያዊው አትሌት አራቱን ኬንያውያን አትሌቶች ቆርጧቸው ወጣ። የትም አይደርስም አይነት እይታ ያሳዩት እሱ ግን ተሰወረባቸው። በዚህ የ2026 ውድድር በሆንግ ኮንግ ማራቶን የሩጫ ታክቲክና መቼ ፍጥነት መጨመርና መቼ ደግሞ ከሌሎች ጋር ተቀላቅሎ መሮጥ ለአንድ አትሌት ድል ከፍተኛ ሚና እንዳለው በዚህ ውድድር በተግባር ታይቷል። ለዚህ ይመስላል የ2026ቱ የሆንግ ኮንግ ማራቶን በቅርብ ዓመታት ከታዩ እጅግ አስደናቂና በታክቲክ ከተሞሉ የወንዶች ውድድር የራሱን ሪትም ጠብቆ የተጓዘ ሲሆን ሲላሱና ፍራንሲስ ኮፕኮሪር ደግሞ በጋራ በመሆን የፊት ያለው ጫና ለመፍጠርና የድካም ስሜትን ለመለካት ስልታዊ በሆነ መንገድ ሲንቀሳቀሱም ነው የሞቀና መንገዱም ይበልጥ እየከበደ በመጣበት ሁለተኛው ውድድር አጋማሽ ላይ ነበረ። የኬንያውያን አትሌቶች መላኩ በላቸውን ሲቃረብ የታየው የሞት ሽረት ትግል በጎዳናው ላይ ለነበረው አስደናቂ ማራኪ አንዱ ትዕይንትም ነበረ። አትሌት መላኩ በላቸው መለከቱ የነበሩ ተመልካቾች በከፍተኛ ሁኔታ ሲያጨበጭቡም ታይቷል። ማን የመጨረሻውን ሪባን ይበጥሳል የሚለው ጉዳይ እስከ መጨረሻው ድረስ አጓጊ የሆነበት አንዱ ምክንያትም በሩጫው መሃል የታዩ የተለያዩ ታክቲካዊ ፍልሚያዎች ነበሩ።